ግራዋ ለእቃ ማጠቢያነት ብቻ ሳይሆን ሰውነታችን ስለሚያጥብልን። ሰላም ጤና ይስጥልን የዩቲዩብ ቤተሰቦቼ እንዴት ናችሁ? በዛሬው ዕለት የግራዋ ጥቅም ነው የምነግራችሁ። ግራዋ በአካባቢያችን የሚገኝና ለጤና በጣም ጠቃሚ ሲሆን አብዛኞቻችን በሀገራችን ላይ ለእቃ ማጠቢያነት እንጂ የሚጠቀሙት ለጤና ፈውስነት ብዙም ሲጠቀሙት አይታይም። ቢሆንም ግን አንዳንድ ባህላዊ ሐኪሞች ለተለያዩ ሕክምና እንደሚጠቀሙበት ይታወቃል። ቢሆንም ግን ሳይንስ ያረጋገጠውን ዛሬ ወሳኝ የሆኑ መፍትሄዎችን ነው የምነግራችሁ። ከዚህም መካከል አንደኛው ምንድነው የስኳር በሽታ ወይም ዲያቤቲክ 2 የምንለውን በደማችን ውስጥ የሚገኘውን የስኳር መጠን ስለሚያስተካክልልን ይሄን ብንጠቀም አጠቃቀሙ እንዴት እንደሆነ የምነግራችሁ ይሆናል። ከዚህ በተጨማሪ ደግሞ ለጨጓራ በሽታ ጨጓራ፣ ለሆድ ትላትል እንዲሁም ደግሞ ለኩላሊት ጠጠር ሽንት የማሸናት ባህሪ ስላለው ለጤናችን በጣም ፈዋሽ ስለሆነ ግራዋን ብትጠቀሙበት ትጠቀማላችሁ ነው። ስለዚህ ግራዋው እንዴት ብንጠቀም ነው ጤናችን ላይ መፍትሄ ልናገኝ የምንችለው የሚለውን በቀላሉ ግራዋ ቅጠሉን ከወሰዳችሁ በኋላ ስለዚህ ይህንን እንዴት መጠቀም እንደምንችል የምነግራችሁ ይሆናል። አብዛኛውን በጥሬው መጠቀም ትችላላችሁ፣ አሊያም ደግሞ ቅጠሉን በማድረቅ በመውገጥ እንደ ሻይ አርጋችሁ መጠቀም ትችላላችሁ ማለት ነው። ብዙ ጊዜ ይሄን እንደ ሻይ አርጋችሁ ተጠቀሙት። ሽንት የማስሸናት ባህሪ ስላለው የኩላሊት ጠጠር ያለባችሁ አነስ ያሉ ኩላሊት ጠጠሮች ማለት ነው በሽንት መልክ እንዲወጡ ያደርጋል ማለት ነው። ከዚህም በተጨማሪ ደግሞ የሪስፓራቶሪ ወይም ደግሞ የጉሮሮ ከአፍንጫችን ጀምሮ እስከ ሳምባችን ያለውን የማጥራት ነገር ይኖራል። ውስጥ ልፋጭ ነገር ወይም ንፍጥ ነገር ሲኖር እሱን አጥርቶ የማውጣት ባህሪ ስላለው ይሄን ጧጧ ሻዩን ብትጠቀሙ በጣም ጠቃሚ ነው። ከዚህም በተጨማሪ ደግሞ የደማችን የስኳር መጠን ይቆጣጠርልናል። ይሄን ማለት ደግሞ የስኳር በሽታ ታማሚዎች ስንሆን በደማችን ኢንሱሊን መጠን ከፍ ስለሚል ስለዚህ ይሄን ለመቆጣጠር ወይም ደግሞ ዲያቤቲክ 2 ምንለው ማለት ነው የስኳር በሽታ ቁጥር 2 ማለት ነው ወይም ደግሞ ሁለተኛ ደረጃ የሚባለው ማለት ነው እሱን ያጠራልናል ማለት ነው። ከዚህም በተጨማሪም ደግሞ ሻዩን ሁሉ ጊዜ ስንጠቀም ጨጓራችን የመረበሽ ስሜት የማቃጠል ስሜት ሲኖረው ይሄንን የማለስለስና የማለዘብ ነገር አለው። ስለዚህ ይሄን ብትጠቀሙ በጣም ጥሩ ነው። ለጤናችሁ ኮምፈርት ይሰጣችኋል ማለት ነው። ለጤናችሁ ጥሩ ይሆንላችኋል ማለት ነው። ከዚህም በተጨማሪ ደግሞ ይህ የመራራ ባህሪው ለነፍሳቶች የማይስማማቸው ስለሆነ በአንጀታችን ውስጥ ለሚገኙ የተለያዩ ነፍሳቶች ወይም ትላትሎች መርዞ ያወጣልናል ማለት ነው። በሰገራ መልክ ያወጣልናል ማለት ነው። ይሄን ብትጠቀሙበት የተሻለ መፍትሄ ታገኙበታላችሁ። በአካባቢያችሁ የምታገኙት ነገር ነው፣ ቀላል ነው። ስለዚህ ዛሬውኑ ሄዳችሁ ዛሬውኑ መጠቀም ትችሉ ስለሆነ ያለ ምንም ወጪ የምትጠቀሙበት ስለሆነ መፍትሄ ታገኙበታላችሁ። ይሄ ምክሬ ነው፣ ብትጠቀሙበት ትጠቀማላችሁ። ለሚያስፈልገው ሰው ሼር አድርጉ። እንዲሁም ደግሞ ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳረሱ። ስለዚህ ግራዋ ለእቃ ማጠቢያነት ብቻ ሳይሆን ሰውነታችን ስለሚያጥብልን እኛ ራሳችንን አጥበን እንጽዳበት እላለሁ። ቪዲዮውን ከወደዳችሁት ላይክ አድርጉ። በሌላ ጠቃሚ ቪዲዮ እስከምንገናኝ ድረስ ባይ ባይ።